እንዴት ናችሁ ተማሪዎች? በዛሬ ቪዲዮ የምናየው በሲዳማ ክልል የ2018 ዓመተ ምህረት የ8ኛ ክፍል መልቀቂያ ፈተና ውጤት ይፋ ሆኗል። በክልሉ ፈተናውን ከወሰዱ ከ45034 ተማሪዎች መካከል 29 ተማሪዎች ወይም 65.43% የሚሆኑ ወደ ቀጣይ ክፍል ማለፋቸውን የክልሉ ትምህርት ቢሮ አሳውቋል። ዘንድሮ በክልሉ የማለፊያ መቁረጫ ነጥብ ለመደበኛ ተማሪዎች 50% እና ከዛ በላይ፣ ለአካል ጉዳተኞች ደግሞ 45% እና ከዛ በላይ እንዲሆን መወሰኑ የክልሉ ምክትል ርዕሰ መስተዳድር የትምህርት ቢሮ ኃላፊ በየነ ባረሳ ተናግረዋል። ፈተናውን ከሰጡ 790 ትምህርት ቤቶች መካከል 111 ወይም 14% የሚሆኑ ተማሪያቸውን ሙሉ በሙሉ ማሳለፋቸውን የገለጹት ኃላፊው 15 ትምህርት ቤቶች ያሳለፉ ተማሪዎች አለማሳለፋቸውን ጠቁመዋል። ውጤታቸውን ተማሪዎችን ማየት ከፈለጉ ሊንኩን ዲስክሪፕሽን ላይ እናስቀምጣለን። የ8ኛ ክፍል እና የ6ኛ ክፍል ዲስክሪፕሽን ላይ እናስቀምጣለን። ገብቶ ቼክ ማድረግ ይችላሉ ማለት ነው። ወይም ደግሞ በዚህ እናሳያቸዋለን እንዴት እንደምታዩ። አብራችሁን ቆዩ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ አድርጉት። እንደዚሁም በሚቀጥለው የትምህርት መረጃዎችን እንድታገኙ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ውጤታችሁን ቼክ ለማድረግ ዲስክሪፕሽን ላይ ሊንክ አስቀምጠንላችኋል። በሱ ገብታችሁ ቼክ ማድረግ ትችላላችሁ። አሁን የ6ኛ ክፍል ነው ማሳያችሁ። እንደምታዩት ሲዳማ ኤዱኬሽን ቢሮ ይላል። እንደምታዩት ማለት ነው። በክልል የተለያየ ስለሆነ ማለት ነው። አሁን ቼክ ማድረግ ያለባችሁ ሲዳማ ኤዱኬሽን ቢሮ የሚለው ነው። ያው ዌብሳይቱ ተመሳሳይ ነው። የ6ኛ ክፍል እና የ8ኛ ክፍል ቼክ ማይ ሪዛልት ስትሉ እዚህ ላይ አድሚሽን ካርዳችሁን ትሞሉታላችሁ፣ ቁጥሩን ማለት ነው። አድሚሽን ላይ ያለውን እና ከዛ ትክክለኛ ስማችሁን አድሚሽን ላይ ያለውን ማለት ነው እሱ እና ኔክስት በቦት ለማየት ከፈለጋችሁ ደግሞ ቼክ ቱ ቦት የሚለውን ከነካችሁ በኋላ እንደዚህ አይነት ሚኒስትሪ ሪዛልት የሚለውን ያስመርጣችኋል። ኮኔክሽን ሊያስቸግራችሁ ይችላል። ከዛ ስታርት ትሉታላችሁ። ስታርት ስትሉት ብዙም እንትን የ6ኛ እና የ8ኛ ክፍል ብሎ ያስመርጣችኋል። ስድስተኛ ከሆነ ለማየት የፈለጋችሁት 6ኛ ወይም 8ኛ ማለት ትችላላችሁ። ከዛ ክልል ያስመርጣችኋል። አሁን ሲዳማ ተለቋል ስለተባለ እሱን ቼክ እናደርጋለን። ናት ሪሊዝድ አልተለቀቀም እያለ ነው። 8ኛን ደግሞ ቼክ እናደርጋለን። ያው 8ኛም ናት ሪሊዝድ ይላል። ያው ቦቱ በደንብ አይሰራም። የሚሰራው ዌብሳይት ነው፣ ግን እንደ አማራጭ መጠቀም ስላለባችሁ ነው የነገርኳችሁ። ግን ዌብሳይት ይሰራል። አሁን ተለቋል ስለተባለ ነው ቪዲዮ የሰራሁት ማለት ነው። የ8ኛ ክፍል የዌብሳይቱ ኢንተርፌስ እንደዚህ ይመስላል። ሲዳማ ኤዱኬሽን ቢሮ የሚለው አለበት። 8ኛ ሚኒስትሪ ሪዛልት ፖርታል ይላል። ያው ኢንስትራክሽኑም አለ እዚህ ላይ ማየት ከፈለጋችሁ። ምንም የሚያስቸግራችሁ ነገር የለም። የቦቱ እና እዚህ ላይ በቃ ቁጥሩን ካስገባችሁ በኋላ ስማችሁ ነው። ለምሳሌ ኑረዲን ቢሆን የ8ኛ ክፍል የሌላ ክልል ስንት ስለሆነ ነው እንጂ እንደዚህ ቼክ ታደርጋላችሁ። ከዛ ያመጣላችኋል ማለት ነው ውጤታችሁ። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉት። በዚህ ዩቲዩብ ቻናል ላይ ትምህርታዊ መረጃዎች እና አንዳንድ ትምህርታዊ ነገሮችን ስለምንለቅ ሰብስክራይብ አድርጉ። እና ለ8ኛ እና ለ6ኛ ክፍል ተማሪዎች መልካም ውጤት ተመኘንላችሁ። መልካም እድል።